በህብረተሰባችን መካከል የስነ ምግባር የሞራል ጉዳይ አሳሳቢ መሆኑን መቀበል መቻል አለብን ዋና ጉዳይ አድርገን መያዝ አለብን አሁንኛ በጣም በተደጋጋሚ የምናወራው ስለ ድህነታችን ስለ እንጀራ ማጣታችን ነው የምናወራውና መስራት አለብን በቂ እንጀራ ማግኘት አለብን ኢኮኖሚው መዳበር አለበት ምንለው ብዙ ነው ተገቢ ነው ስለዚህ በልተን ጠጥተን ብቻ እንኖራለን ወይ አካል ብቻ ነን ወይኛ ውስጣችን ሌላ ነገር የለም ወይ የሚል ጥያቄ አለና ስለሱ በጣም የምር ማሰብ የሚያስፈልግበት ጊዜ ነው በቤት ውስጥ በትምህርት ቤት በመስሪያ ቤት በህብረተሰብ መካከል የስነ ምግባርን ጉዳይ ዋና ማድረግ የሚያስፈልግ ነገር ነው ብዬ ያምናለሁ ሁለተኛ ነገር ማየው ምንድነው ይሄንን አንጻራዊ ነው ስነ ምግባር መለኪያ የለም የሚል ይሄ መለኪያ የለሽነት አንዱ ባልንጀራዬ እንዳለው ካስማ የሌለው ድንኳን እንደማለት ነው ዝም ብሎ ዘርግቶ ነፋስ ሲያገኘው የሚጠርገው አይነት ድንኳን የመገንባት አዝማሚያ አላሁን እዚህ ህብረተሰብ ውስጥ ማንንም ስለዚህ ጉዳይ ምንም አይነት ደንብ ምንም አይነት መመሪያ ማውጣት የለበትም እንዳሻን እንሁን የሚል ይሄንን አስተሳሰብ በጊዜ ካልተዋጋ ነው መቀመቅ የሚጥለን ነው የሚመስለኝ እኔ ቀስ ይያለ ምንም መለኪያ የሌለውና እንዳሻው የሚኖር እንዳውሬ የሚሆን ህብረተሰብ እንዳናበቅ ካውሬ የሚከፋ እሱ ያሳስበኛልና ጽኑ የሆነ የሞራል መሰረት መፈለግ አለብን በምን ላይ ነው ምን ገነባው ይሄ ደግ ነው ይሄ ክፉ ነው ለማለት ምንድነው መለኪያችን የሚለው ማሰብ አለብን እላለሁ ከዚህ ሌላ ደግሞ ምንድነው መመለከተው እኔ በስነ ምግባር አቅጣጫ አብዛኛውን ጊዜ እነሱ የሚለው ንግግራችን ወጣቶቹ እንደዚህ ሆነዋል ተበላሽተዋል አሁንም ባለስልጣኖቹ በሙስና ተዘፈቁ ይያልን ሌሎች ላይ ነው ብዙ ጊዜ ወደ ራስ መመልከቻ ጊዜ ነው ብዬ ነው ማስበው ከኔ ነው የሚጀምር ስነ ምግባር መስተካከል እኔ ስነ ምግባር ይማሩታል ብቻ አይደለም ይጋባል ብዬ ነው ማምነው ሳሳየው አጠገብ ያለ ሰው ይከተላል እና እንደሱ ያስፈልጋል አለውኝ በመጨረሻ ነገር ብቻ በእናገር ፈልጋለሁ ስነ ምግባር አድርግ አታድርግ በሚል ብቻ ምን ወጣው አይደለም ደንብ አውጥተን አሁን በየመስሪያ ቤቱ እንለጥፋለን በየትምህርት ቤቱ እንለጥፋለን በቤትም ልንለጥፍ እንችላለን ደንብ ጥሩ ነው ግን እኔ ደንብ ብቻ አይደለም ደንቡን ለመፈጸም የሚያስችል ባህሪ መቀረጽ አለበት ብዬ ነው ማምነው የባህሪ ቀረጻ የባህሪ ግንባታ ያስፈልጋል ብዬ አስባለሁ በተለያየ ሁኔታ ላይ ሚዲያሞች በመጽሔትም በምን ሚዲያ በልዩ ሚዲያ ሰውን ልናስተምር በመንችልበት በማናቸው መስክ የሃይማኖት ቤተሰብ ቢሆን ትምህርት ቤት ራሱ አንድ ሰብጀክት መሆን ይችላል ራሱን የቻለው በታስቦበት በደንብ ሊሰጥ ይገባል ከቤት መጀመር አለበት ብያምናለሁ እና ባህሪያችን ነው መሰራት ያለበት ከዚያ በኋላ ነው ደንብ ያን ባህሪ የሚያዘውን ነው የሚከተለው እና ያን መስራት ይተበቀብናል ብዬ አስባለሁ